በሳህላ ሰየምት ወረዳ ከሚገኙት 13 ቀበሌዎች ውስጥ ከአንዱ ቀበሌ በስተቀር ሌሎቹ የመንገድ ትራንስፖርት ተጠቃሚ ናቸው። 9ኙ ቀበሌዎች በበጋ ብቻ የመንገድ ትራንስፖርት አገልግሎት የሚያገኙ ሲሆን በክረምት ወቅት በጎርፍ ምክንያት ጉዳት እየደረሰ በመሆኑ ችግሩን ለመቅረፍ በየዓመቱ የመንገድ ጥገና ስራ ይከናወናል። የቢላዛ ቀበሌ ማህበረሰብ ከ30 ኪሎ ሜትር በላይ የጠጠር መንገድን በመጠገን የአገልግሎቱ ተጠቃሚ መሆናቸውን የቀበሌው ሊቀመንበር አቶ ማለደ በሬ ገልጸው ማህበረሰቡ በየዓመቱ ለሚያደርገው ጥረት ምስጋና አቅርበዋል። ማለደ በሬ ነኝ። የቢላዛ የ010 ቀበሌ አስተዳደር ነኝ። ዛሬ ከዚህ አሁን ያለንበት ያው ቀበሌው ያቀኝ ነው። አጋጣሚ ሆኖ ያቀኝ ነው። ከደብረሰላም መገንጠያ ጀምረን አሁን አቀኝ ማርያም አካባቢ ከማዞሪያ ነው ደርሰን ያለነው። እኛ ዞሮ መንገድ እና ሰላም የራሳችን ነው። መንገድና ሰላም የራሳችን ስለሆነ ስለዚህ ሰላምን ለማምጣት ደግሞ ሰላም ማለት ከእጃችን ነው ያለው። እያንዳንዱም ሰላም በመናገር ብቻ ሳይሆን መጥፎን ነገር ችለው ደጉን መስራትና መረጋጋት ያለውን በጥንካሬ አመለካከትን የተሻለን ለመቀየር ተብሎ አሁን መንገድ ላይ ነው እየሰራን ያለነው። ይሄ መንገድ ሳይሰራ አጋጣሚ ባለፉት 2018 17 አካባቢ ዶዘር መንግስት መድቦልን በዶዘር ተሰርቶ ነበር። ይሁን እንጂ ሀገሩ ያልታደለ ሆኖ ጭንጫ በመሆን ተዳፋትነቱ በጣም ገደላማ በመሆን ዶዘሩ በተመለሰው ማግስት ዙሮ የተተራመሰ መሆኑ ይታወቃል። በርካታ ወላዶች በርካታ ድንገተኛ በሽታዎች በተለያየ ይሄ ብቻ አይደለም፣ ሰውን ለመሸከም የሰው ጉልበት ብቻ ሳይሆን እንጨት በመቁረጥ በተለያየ መጫኛ በመፈለግ 2 ወር ሐምሌ ነሐሴ ተሰቃይተናል። ከዚህ ከባድ ጉዳት ደርሶናል። ያው 3 ያክል ሴቶች ከበረሃው ላይ ነው የወለዱ። ስለዚህ ይሄ ባለበት ንቅናቄ ፈጥረን መንገዱ ዛሬ 9ኛ ቀናችን ነው። ዛሬ 9ኛ ቀናችን ነው። በቀን 200 ሴት ይውላል ውሎ ያውቃል። በጠቅላላ ግን 556 አካባቢ ነው የሚውለው። 556 አካባቢ ነው። ይሄን ስንል በአልሚ የተለየው አናሳ ነው። ነገር ግን መንገድ ላይ የሞት ሽረት ስለሆነ እኔ እርጉዝ ነኝ፣ እኔ መጫት ነኝ፣ እኔ መለኩሴ ነኝ፣ እኔ ቄስ ነኝ ማለት ስለማይቻል ከመንገዱ የቀረ ከዚህ በኋላ የመንግስትን እርዳታ ሳይሰሩ መብላት ኃጢአት ነው። መንገዱ አሁንም ቢሆን በጣም አስከፊ ነው። አንዱ ድንጋይ 50 ሰው 60 ሰው አይፈነቀልም። አይታችኋል። 70 ሰው 80 ሰው ነው ከአንዱ ድንጋይ የሚደጓልለው። ይሄን ስንል በራሳችን መቆፈሪያ በራሳችን አከፋ ዛሬ ራሱ ይገርማቸዋል ወደ 80 90 ማረሻ ነው የሰበርነው። ከዚህም በኋላ ገና በ9 ቀን አያልቅም። ምናልባት መንግስት የሚተባበረውን ኃይል ካልተባበረ በሚመለከተው አካል ካላደረሰ በ9 ቀን ብቻ የሚያልቅ አይደለም። ገና ነው። ገና ከዚህ የበለጠ ገና 9 ቀን ደግሞ በእኛ ከሆነ ያስፈልጋል። ምክንያቱም በሰው ጉልበት ነው። ስለዚህ ከባድ ከዚህ በኋላ በርካታውን ገደል ወጥተናል። እንደሌላ ደህና በርካታውን ገደል ወጥተናል። የእናቶችን ሞት ቀንሰናል። የእናቶች ወሊድ ትናንት በዚህ ማግስት ራሱ 4 ወላዶችን ከጤና ጣቢያው አስገብተናል። በሳህላ ሰየምት ወረዳ በ2018 ዓ.ም 221 ኪሎ ሜትር በማህበረሰብ ተሳትፎ የመንገድ ጥገና ለማካሄድ እቅድ ተይዞ እንደነበረ ያስታወሱት የሳህላ ሰየምት ወረዳ የመንገድና ትራንስፖርት ኃላፊ አቶ ገብሬ ሸጋው እስካሁን ከ300 ኪሎ ሜትር በላይ የመንገድ ጥገና ስራ መከናወኑን ገልጸዋል። እሺ፣ ያው ስሜ ገብሬ ሸጋው እባላለሁ። የሳህላ ሰየምት ወረዳ መንገድና ትራንስፖርት ጽሕፈት ቤት ኃላፊ ነኝ። ያው ዛሬ የምንገኘው በቢላዛ ቀበሌ የህብረተሰብ ተሳትፎ የሚጠገን የመንገድ ጥገና ነው። ጥገናውም ከዛሬን ጨምሮ 9 ቀናትን ነው የዋሉት። የኛ ህዝብ 9 ቀናትን ሲሰራ በድግግሞች ነው። የመጀመሪያ አምቡላንስ እንዲገባ፣ ከዛ ቀጥሎ ደግሞ ለእርዳታና እንዲሁም ለትላልቅ ልማት ድርጅቶች እንዲገባ መንገዱን የማስፋት ስራ ነው ዛሬ የተሰራው። ይህም ሆኖ እንግዲህ እንደ ዛሬ የተሰራው ኪሎ ሜትር ድግግሞችን ጨምሮ ወደ 34 ኪሎ ሜትር ነው። 34 ኪሎ ሜትር ነው ድግግሞችን ጨምሮ ነው ስራ የተሰራው። እንግዲህ ካሁን በኋላ የሚቀር መንገድ አለ። እሱም ከቀጠለ በዛሬው አልቋል። ነገ ደግሞ የቀሪ መንገዶችን አብረን እንሰራበት እድል ነው ያለው። ዛሬ የተሰራው ስራ በጣም እጅግ ደስ የሚል ነው። በወረዳ ደረጃ በህብረተሰብ ተሳትፎ ወደ 221 ኪሎ ሜትር ለመስራት ታቅዶ ድግግሞች ጨምሮ አሁን ወደ 300 ኪሎ ሜትር ነው ገብቶ ያለው በህብረተሰብ ተሳትፎ እጅግ በነቂስ በጣም በተሻለ ህዝብ ቀጣይ መሰራት ያለበት የልማት ጥያቄዎችን እየጠየቀ አሁን ያለውን ችግር ደግሞ አብሮ መንገዱን እየሰራ ያለበት ሁኔታ ነው ያለው። እንግዲህ በዚህ ልክ ነው እኛ ህዝብ እየተሳተፈ ያለው መንገዱ ላይ
እንግዲህ በዞን ደረጃ የተሰጠን እቅድም በህብረተሰብ ተሳትፎ ወደ 221 ኪሎ ሜትር በህብረተሰብ ተሳትፎ እንዲሰራ ነው የተሰጠን እቅድ። ይሄን ኦልሞስት ህብረተሰቡ ከሚገባው በላይ ሰርቶ የጨረሰበት ሁኔታ ነው ያለው። በዞን የተሰጠን እቅድንም አቺቭ አድርገናል። እውነት ለመናገር ሰርቷል የኛ ህዝብ። ቀጣይ እንግዲህ ህዝብ በዚህ ልክ ከሰራ እንግዲህ ቀሪ ስራዎች አሉ በልማቱ ላይ። ምንድነው መንገዱ እንዳይቆራረጥ በጋቢዮንና በተለያዩ ነገሮች በብረት እንዲሁም ድልድዮች አሉ። በጣም አስቸኳይ ድልድይ የሚፈለግ በተለይ ቢላዛ ላይ በጣም እያስቸገረ ያለው አንድ ድልድይ አለ። እሱ ከተሰራ ሌላው በህብረተሰብ ተሳትፎ እየተሰራ የሚካሄድ ነው። አንድ ሽክና ወንዝ የሚባል እሱ ወንዝን በድልድይ በኩል ድልድይ ተሰርቶ ህዝቡ ሁሌም በጋና እስከ ክረምት ሊያስጠቅም በሚችል ደረጃ ከተሰራ ሌላ ሁሉ አያስቸግርም። ቀጣይኛ ህዝብ ደግሞ ይህን እየጠየቅነ ዛሬ የተሰራውን መንገድ ደግሞ ህዝቡ በተለያዩ መንገዶች በተለያዩ ስራዎች ዝናብ በሰው ሰራሽ ምክንያት እንዳይበላሽ ጥገናውን ሁሌም እንዲጠግን የሚል መልእክት ነው ማስተላልፈው።